በህግ አንድ ሰው ፖሊስ ጠርጥሬሃለሁና አስራሃለሁ ብሎ ሲል መነሻ የሚያደርገው ምንድነው? ስለዛ ወንጀል በቂ ማስረጃ አለው ማለት ነው። ደግሞ በዚህ ህግ መሰረት አሁን 11 ሰዓት ላይ አዶኒ እና ጃኒ ነው እንደምታውቀው መታሰር ሳይሆን ለጥያቄ ትፈልጋላችሁ ተብለው ሂደዋል ነው የሚባለው። እና የውጭ ዜጋ አሁን አዶኒ ካናዳ ዜግነት ነው ያለው በዜግነት ደረጃ እና አሁን እሱ የውጭ ዜጋ ነው። እንዴት ነው የሚሆነው የሱ ጉዳይ? ቤተሰቦቹስ አሁን ወይም ደግሞ ፋኖቹ ደጋፊዎቹ ምን ማድረግ ነው ያለባቸው? ማለት ለካናዳ ኤምባሲ ነው ሪፖርት ማድረግ ያለባቸው እንደዚህ ታስሯል፣ ፌደራል ፖሊስ ታስሮታል፣ ምክንያቱን እንፈልጋለን ማለት የሚችሉት? ወይስ ፌደራል ፖሊስ እስካሁን ድረስ ለምን እንደፈለገው አልገለጸም፣ ግን ለጥያቄ ትፈልጋለህ ተብሎ ነው የሄደውና የውጭ ሀገር ዜጋ ሲሆን እንዴት ነው የሚሆነው? የትኛውም ዜጋ ቢሆን ኢትዮጵያዊም ሆነ የውጭ ሀገር የሆነ ዜጋ በኢትዮጵያ የግዛት ክልል ውስጥ ለሰራው ወንጀል ኢትዮጵያ መጠየቅ፣ መክሰስ፣ ማስቀጣት መብት ይኖራታል ማለት ነው። ባጭሩ ግን ምን መሰለህ ፖሊስ 24 ሰዓት እና እስከ 72 ሰዓት አጣራለሁ ብሎ ማሰር ማቆየት መብት አለው። በህግ ላይ የተደነገገ ነው እና መብቱ የተጠበቀ ነው። ግን ትክክለኛው ግን 24 በብዛት 24 ሰዓት ነው። 24 ሰዓት ውስጥ አጣርቶ ለፍርድ ቤት ካላቀረበ ወይም ከበዛ 72 ሰዓት ካላቀረበ ተጠያቂው እሱ ይሆናል። እሺ አሌክስ ቀጥል እስቲ ሐሳብን ሰምታል አይደል? ከስር ሆነ ኦኬ ይሰማል። በመጀመሪያ ድምጼ ይሰማል። ቀጥል። ያው በቅርብ ሰዓት ነው የገባሁት፣ በደንብ ነገር አልሰማሁኝም። ግን ከሰማኋቸው ንግግሮች መካከል አንዳንዶቹ ያው አሌክስ እንንገር ይሰማል? አሌክስ አዎ ይሰማኛል። ኦኬ ያው እንደምታውቀው አዶኒ ኢንፍሉዌንሰር ነው፣ ቲክቶከር ነው። አብረውን የታሰሩት ዛሬ አዶኒ እና ጃኒ ለህግ ትፈልጋላችሁ አንዳንድ ጥያቄ ተብለው ቅድም 11 ሰዓት ተወስደዋል ነው የሚሉት። እና አሁን እዚህ ጋር እንድታብራራልን የምንፈልገው አዶኒ የካናዳ ዜግነት ነው ያለው እና ፌደራል ፖሊስም ደግሞ በእንደዚህ ኬዝ ይዤው ነው የሚል መግለጫም አላወጣም፣ ለጥያቄ ብቻ ነው ብሎና አሁን የሱ ፋኖች ሊሆን ይችላል ቤተሰቦች ለካናዳ ኤምባሲ ሪፖርት ማድረግ ነው ያለባቸው ወይስ ምንድነው መጠበቅ ያለባቸው የሚለውን እስኪ የውጭ ሀገር ዜጎች ሲታሰሩ በሀገራችን ላይ ያለውን ህግ እንድትነግረን ነው። ከመነሻው መሰረታዊ የሆኑ ነጥቦችን አንስቼላችሁ ብገልጽላችሁ ምናልባት ነገሩን የጠራ ሊያደርግ የሚችል ሁኔታ ይፈጠራል ብዬ አስባለሁ። አሁን ግን እንዳጠቃላይ ዳይሬክት የሆነ አሁን የጠየቀኝ ጥያቄ ለመመለስ ያክል ግን ጀነራል አድርገህ መልስልን፣ ከዛ ስፔሲፊክ እያደረክ ደግሞ ትነግረናለህ ለሁላችንም። በጣም ጥሩ። እሺ እንደዛ ከሆነ እንግዲህ አንድ የወንጀል ጉዳይ አንድ ሰው ፈጽሟል የሚል ጥርጣሬ ፖሊስ ካለው ያንን የጠረጠረውን ግለሰብ ጠርቶ ስለ ጉዳዩ የመጠየቅ ህጋዊ መብት አለው። ለፖሊስ ነው በመጀመሪያ ደረጃ ስለ አንድ ነገር የወንጀል ጉዳይ ሲጀመር የሚጀምረው በጥቆማ ወይ ደግሞ እጅ ከፍንጅ የተያዘ ከሆነ ያንን ግለሰብ ፖሊስ ጠርቶ ስለ ጉዳዩ የመጠየቅ በዝርዝር ጉዳዩን እንዲያስረዳው የማድረግ መብት ይኖረዋል። ይህ መብት ግን ጠርቶ የማናገር መብት ግን ማሰርን ወዲያው አያጠቃልልም። ማንም ሰው ስለ ጉዳዩ ከተጠየቀ በኋላ የሚሰጠውን ምላሽ መሰረት አድርጎ ለምሳሌ የተጠረጠረበትን ወንጀል አዎ ይህን ጉዳይ ፈጽሜያለሁ፣ ይህን ነገር አድርጌያለሁ ካለ ኦልሬዲ ይሄ ሰውዬ ያመነው ስለ ወንጀሉ ጉዳይ ስላለ ተጨማሪ ጉዳዮችን ለማጣራት ሲል ፍርድ ቤት ከማቅረቡ በፊት በማረሚያ ቤት ሳይሆን ብዙ ጊዜ እዛው በተጠራበት ፖሊስ ጣቢያ ማረፊያ እንዲቆይ ይደረጋል። ግን ይሄ ቆይታ በ48 ሰዓት ብቻ የሚገደብ ነው። በ48 ሰዓት ውስጥ ፍርድ ቤት የማቅረብ ፖሊስ ግዴታ ይኖርበታል። ነገር ግን ስለ ጉዳዩ ይሄን ጉዳይ አልፈጸምኩም የተባለውን ጉዳይንም አላቅም ብሎ ምላሽ ከሰጠ ግን
ፖሊስ ግለሰቡን በቂ ማረጃ ከሌለው እዛ የማቆየት ማን ነው ይሄ ፖሊስ ጣቢያ ላይ ሆነ የትኛውም የጣቢያ ላይ የማቆየት ምንም አይነት መብት የለውም። ምንም አይነት ማለት ነው። ምክንያቱም ለምንድን ነው በህግ አንድ ሰው ፖሊስ ጠርጥሬሃለሁና አስራሃለሁ ብሎ ሲል መነሻ የሚያደርገው ምንድን ነው? ስለዛ ወንጀል በቂ ማስረጃ አለው ማለት ነው። አንደኛ በቂ ማስረጃ አለው፣ ሁለተኛ ደግሞ ማስረጃ አለው ግን ያንን ማስረጃ መሰብሰብ የማይችል ከሆነ ወይ ደግሞ ያንን ማስረጃ ያጠፋብኛል፣ ያሸሽብኛል፣ ምስክሮችን ያባብልብኛል ብሎ ካሰበ ጣቢያ ያቆየውና በ48 ሰዓት ውስጥ ፍርድ ቤት ያቀርበዋል። ይሄ በ48 ሰዓት ፍርድ ቤት ያቀርበዋል የሚለው በህግ የተቀመጠው ድንጋጌ ደግሞ ዋና ምክንያቱ ፖሊስ ምርመራ ሲያደርግ እያንዳንዱ ምርመራውን በህጋዊ መንገድ ትክክለኛውን በፊት የተቀመጠውን ስርዓት ጠብቆ የዜጎችንም መብት ባከበረ መልኩ ምርመራውን እንዲያከናውን ለማድረግ ታስቦ ነው። የሚጠየቀውም ያ ፍርድ ቤት የሚሄደውም የጊዜ ቀጠሮ ተብሎ ይገለጻል በህግ። አንድ ፖሊስ ደግሞ ያንን የጊዜ ቀጠሮ ብሎ ወደ ፍርድ ቤት ሲወስድ ወይም ደግሞ ጉዳዩን በፍርድ ቤት ክትትል ስር ሆኖ ወንጀሉን አጣርቶ ቀጣይም ደግሞ ወደ አቃቤ ህግ እንዲከሰስ ወይ ደግሞ ፍርድ ቤት እንዲቀርብለት ክስ ተመስርቶ ለማድረግ የሚጠይቅበት ሂደት ነው ይሆናል ማለት ነው። የሚጠይቀውም 14 ቀን ነው፣ ከዛ በላይ አይቻልም። በ14 ቀን የተገደበ ቀን ነው አንድ መጀመሪያ ለመጠየቅ ከፈለገ። ነገር ግን በሁለተኛ ቀጠሮ በሶስተኛ ቀጠሮ እየተሻሻለ በ14 ቀን ውስጥ ሆኖ 10 ቀን 7 ቀን እያለ ሊቀጥል ይችላል። ስለዚህ ይህንን ስናጠቃልለው ምንድን ነው አንድ ሰውን ፖሊስ ጠርጥሬሃለሁ ብሎ ከጠራው በኋላ የሰጠውን ቃል መሰረት አድርጎ ማስረጃም ከሌለው የሰጠውም ቃል ደግሞ እኔ ስለ ጉዳዩ አልፈጸምኩም ብሎ እያለ ባለበት ሁኔታ ከሆነ ማቆየት አይችልም ማለት ነው። ይሄ ነው በመርህ ደረጃ የሚያዘው። ሁለተኛው መርህ ደግሞ ምንድነው? ይዞትም አልፈጸምኩም ካለ ስለዛ ጉዳይ ፖሊስም ማስረጃ አመጣለሁ ብሎ አጣራለሁ ብሎ ካሰበ ወይም ደግሞ ያ ማስረጃ በቂ ማስረጃ አለ ብሎ ካለ በጣቢያ ቆይቶ ያንን ማስረጃ እስኪያመጣ ማስረጃዎች ምስክሮች ካሉ ምስክሮችን እስኪያመጣ። ምክንያቱም እዛ የሚያቆየው ምንድነው ህጉም መብት የሰጠው እነዛን ማስረጃዎች ለመጠበቅ ነው። ያንን ወንጀለኛ የሚያደርገውን ማስረጃዎች ያሸሻል፣ ያጠፋል፣ ይሰውራል፣ ምስክሮችን ያባብላል ተብሎ ሲታሰብ ነው ያንን የሚደረገው እና ይሄ መሰረቱ ነው። ስለዚህ እዚህ ላይ ምናልባት ጥያቄ ካለ ቴንኪው በደንብ ነው ያብራራልን አሌክሶ። አሁን ደግሞ በዚህ ህግ መሰረት አሁን 11 ሰዓት ላይ አዶኒ እና ጃኒ ነው እንደምታውቀው መታሰር ሳይሆን ለጥያቄ ትፈልጋላችሁ ተብለው ሂደዋል ነው የሚባለው እና የውጭ ዜጋ አሁን አዶኒ የካናዳ ዜግነት ነው ያለው በዜግነት ደረጃ እና አሁን እሱ የውጭ ዜጋ ነው። እንዴት ነው የሚሆነው የሱ ጉዳይ? ቤተሰቦቹ አሁን ወይም ደግሞ ፋኖቹ ደጋፊዎቹ ምን ማድረግ ነው ያለባቸው? ማለት ለካናዳ ኤምባሲ ነው ሪፖርት ማድረግ ያለባቸው እንደዚህ ታስሯል፣ ፌደራል ፖሊስ አስሮታል፣ ምክንያቱን እንፈልጋለን ማለት የሚችሉት ወይስ ፌደራል ፖሊስ እስካሁን ድረስ ለምን እንደፈለገው አልገለጸም። ግን ለጥያቄ ትፈልጋለህ ተብሎ ነው የሄደውና የውጭ ሀገር ዜጋ ሲሆን እንዴት ነው የሚሆነው? እንግዲህ ትውልደ ኢትዮጵያዊ ሆኖ ወይም ደግሞ ሌላ ዜግነት ያለው ወይ ደግሞ ትውልደ ኢትዮጵያዊነትም ቢሆን በሌላ ዜጋ ካለው ያው እንግዲህ ደብል በእኛ ሀገር በእርግጥ የደብል ናሽናሊቲ አይፈቀድም ብዙ ጊዜ ኤክሰፕሽናል በሆኑ ግራውንዶች ካልሆኑ በስተቀር ደብል ናሽናሊቲ በህግ የተከለከለ ነው በእኛ ሀገር። ኢትዮጵያዊ ዜግነት ካለ ኢትዮጵያዊ ዜግነት ይዘህ ትቀጥላለህ። ካልሆነ ደግሞ ሌላ ሀገር ዜጋ ስመርጥ ይህንን ትውልደ ኢትዮጵያ ትባልና ዜግነትህን ግን በሌላ ሁኔታ ይቀየርብሃል ማለት ነው። ያንን ስትቀበል የሌላውን ሀገር ዜግነት ከአዶናይ አንጻር ግን ምናልባት አሁን የእንትን ከሆነ የካናዳ ዜግነት እውነትም ያለው ከሆነ ጉዳዩ የካናዳ ዜግነት ነው ያለው። ባለፈው ትዝ ይለኛል ቪዲዮ ላይ ወደ መቀሌ ሊሄድ ሲል እንትን አልያዘም ነበረ። ይሄ ናሽናል አይዲ አንተ የውጭ ሀገር ዜጋ ነህ የካናዳ ፓስፖርት ነው ያለህና 27,000 ብር ነው የምትከፍለው ወይም ደግሞ
ይሄ ናሽናል አይዲ መጠቀም አለብህ ብለው ቀርቶ ነበረ አስታውሳለሁ። እና የካናዳ ዜግነት ነው ያለው። ኦኬ የካናዳ ዜግነት ካለው እንግዲህ የውጭ ሀገር ዜጎች ሲሆኑ የወንጀል ሂደቶች እንዴት ነው የሚሄዱት ከተባለ አሁን ምንድን ነው በመጀመሪያ ደረጃ በኢትዮጵያ የግዛት ክልል ውስጥ ማንኛውም ኢትዮጵያዊም ሆነ ኢትዮጵያ ያልሆነ ማንኛውም ሰው ለሚሰራቸው ወንጀሎች ተጠያቂ ነው ለዛ በዛች ሀገር ላይ። ምክንያቱም ሉዓላዊ ሀገር ነች። ኢትዮጵያዊም ሆነ ሌላም ዜግነት ያለው ግለሰብ በዛች ሀገር ክልል ውስጥ በኢትዮጵያ ግዛት ክልል ውስጥ ለሚሰራው ወንጀል ተጠያቂ ነው። በማን ሕግ? በኢትዮጵያ ሕግ። ይሄ መርሁ ነው። ግን ይሄንን ጉዳይ የማየት ስልጣን የሚኖራቸው የፌዴራል ደረጃ ያሉ አንደኛ የፌዴራል ፍርድ ቤት፣ ሁለተኛ የፌዴራል ደረጃ ያሉ ኢንስቲትዩሽኖች ናቸው የማየት ጉዳዩን የሚችሉት። የክልል ፍርድ ቤቱም ሆነ የክልል ፖሊስ፣ የጸጥታ አካላት ይህን ጉዳዩን የማየት ስልጣን የላቸውም። ምክንያቱም ግለሰቡ የውጭ ሀገር ዜግነት ሲኖረው ጉዳዩን የማየት ስልጣን የሚሆነው የፌዴራል መንግስት የፍትህ አካላት ውስጥ ነው የሚወድቀው። ስለዚህ ግን ኤክሴፕሽናል ግራውንድ ምንድን ነው የሚሆነው የማየት ስልጣን ላይኖራቸው የሚችለው ለምሳሌ እነዛ የውጭ ዜጎች የቆንስላ ጽህፈት ቤት ሰራተኞች ከሆኑ፣ አምባሳደሮች ከሆኑ፣ የሌላ ሀገር የኤምባሲ ሰራተኛ ከሆኑ በዛ ኢትዮጵያ ውስጥ ለምሳሌ የአሜሪካ ኤምባሲ ካለ የአሜሪካ ዜጎች በኤምባሲ ውስጥ የሚሰሩ የቆንስላ አምባሳደሮች እነዚህ በዛች ግዛት ውስጥ የራሳቸው ሀገር አይደሉም፣ የአሜሪካ ግዛት ነች። እንግሊዝ ኤምባሲ ለምሳሌ ኤምባሲው ሙሉ ዙሪያውን የእንግሊዝ ግዛት ነው እንጂ የኛ ሀገር ግዛት አይደለም በህግ። ስለዚህ እነዚህ ዜጎች ሲሆኑ ጉዳዩ ኢንተርናሽናል ጉዳይ ይሆንና ለምሳሌ በፍትሐ ብሔርም በወንጀልም ጉዳይ የተቋቋሙ ኢንተርናሽናል ኮርቶች አሉ። ለምሳሌ አይሲጂ የሚባል ነው ያለው፣ ኢንተርናሽናል ኮርት ኦፍ ኢንስቲትዩሽን የሚባለው ማለት ነው። እነሱ ናቸው ጉዳዩን የማየት ስልጣን የሚኖራቸው። ስለዚህ በኢትዮጵያ ፍርድ ቤትም በኢትዮጵያ የፍትህ አካላትም አይታይም ማለት ነው ኢንተርናሽናል ጉዳይ ስለሚሆን። አሁን ግን ጉዳዩ ወንጀል ፈጽሟል የሚባለው የትኛውም ዜጋ ቢሆን አሁን ቅድም ከገለጽኩላችሁ ኤክሴፕሽናል ውጪ የትኛውም ዜጋ ቢሆን ኢትዮጵያዊም ሆነ የውጭ ሀገር የሆነ ዜጋ በኢትዮጵያ የግዛት ክልል ውስጥ ለሰራው ወንጀል ኢትዮጵያ መጠየቅ፣ መክሰስ፣ ማስቀጣት መብት ይኖራታል ማለት ነው። ስለዚህ በዛ መሰረት እንግዲህ የካናዳ ዜግነት ካለው ስላለው ብቻ ጉዳዩን ወንጀል የተፈጸመው እዚህ ነው ከተባለ ጉዳዩን የማየት ኢትዮጵያ ግን እንደ መደበኛ እንደ ማንኛውም ኢትዮጵያዊ ጠበቃም ሆነ ሌሎች አስፈላጊ የሆኑ ጉዳዮችን ማለት ቀጥሮ የህግ ክትትሎችን ማድረግ ይችላል። ግን ምናልባት እንግዲህ ዲቴል ምክንያቱን እንደተባለው ስላልተገለጸ አናቅም። እኛ ስለማናቅ አሁን እንዲህ ነው ለማለት ይከብዳል። ሆኖም ግን እኔ ጉዳዩ ምናልባት ቀላል ይሆናል ብዬ የሚል ግምት ይኖረኛል። ምክንያቱም ለጥያቄ እንፈልጋለን ለማለት እንዲያብራራላቸው የሚፈልጉት ጉዳይ አለ ማለት ነው እንጂ በዚህ ጉዳይ ተጠርጥረሃል ምርመራ ሊጀመርብህ ነው ብሎ መያዝ ይቻላል ብዬ ነው። ቴንኪው። እሺ ወንድማችን